ያጋባል ሰው ዝም ብላ ግዛሉ አንዱ እሷ ፎላ ቃላት ያስኳል ከተላላት አገዝኩት ታከብን እሷ አላቀም እንደው አጋጣሚ ነው ደውሎኝ ዘርጋልኝ አሉ በቃ ስንት መኪና ይዘህ እመጣለሁ አለኝ ወረማ አንድ መኪና አቆልኝ በቃ እኔ የዘርጋ አመጣለሁ አለኝ በቃ ያመጣል ብዬ ጠብቃለሁ እሱም አልደረሰም አጋጣሚ በቃ ዝም ብለ ወጣለ ያልኩና አንዱ መኪና አመጣውና ታሪኮች መኪና አንተ ተማለች አለኝ እኔ እውነቱን መናገር ዛን ጊዜ ነው ቁጣቱ ያ መኪና ውስጥ ከዛ ላይ ያልኩና አንተኔ እኛ ያሰውም ነው በቃ ይሄ ልጅ እንደ ቤተሰብ እኛ ያለው ያው ሁሉ ሰው እንትን ብለን በራሳችን ትንሽ ውድ የተባለ መኪና ነው የመብራት ያው ልጅ ወጣች ማለት ነው እቺ ነውና እንደ ቤተሰብ ነው መጣው ግን ኮዱን ታርጋ ቁጥሩን አታስገባለኝ አላውቅም የት እንደመጣ አላውቅም እሱ ግን ትንሽ አያስፈልግም የሆነ ቦታ ስለመጣው የትብር ነው ወጣን ግን ያው ልጁ አላውቅም ራሱ ያው ገባን ያው በቃ እዚህ መስጊድ ከዛ የተባለ ወደ አስራ ያለ በዛይደ በየስኛ አላሰብኩም በእውነት ከዛ በላይ ወዲ በቃ ያው እግዚአብሔር በዛ ብቻችን መልኩት አባትን እናትን የት ወንድም ሁሉም ቦታው ነው እግዚአብሔር ያሱን አሳደረ በእውነት ያው ስለዚህ ነው እንደዚህ እናንተም የሱ ፍቅር ነው እንደዚህ ያዛችሁ እግዚአብሔር ነው እናንተም ተባረኩ እዚህ በሁሉ ቦታ ሰራው እግዚአብሔር ነው እሱ ማመስገን እሱን አመስግኑ ስለዚህ እናንተም እግዚአብሔር ያባት ለእናንተ ሁሉ ቦታችሁ እግዚአብሔር ያቆማችሁ በቤተክርስቲያን ያው ያለበት ቦታ ላይ ሰው በእምነቱ ግዴታ ነው በእኛው ሰው እንትን ምንድነው በድርቃል ድርጋው ሰው ለምን ነው የሚገባው ይለክሱና የእንትን እኔ ድርም አልገባም ነው መናገር ግን ዝም ብዬ ቻርጅ ሄዳለሁ እንትን ይላሉ ለምን በቃ ብዙ እንትን የሚሰኑ አልጣ የጠፋ ነገር አለ